ዘነጡ ጎጃሞች ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ግን የማይነካ ነክታ ራሷን ታላቅ ችግር ውስጥ የጨመረችው ሄለን መጨረሻዋ እጅግ አሳዛኝ እየሆነ ይገኛል። የጣልኩ ደሃ ነኝ ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። ሄለን ማንም አይነካኝም፣ ማንም ደፍሮ እዚህ ድረስ መጥቶ በእኔ ላይ ክስ ለመመስረት በዚህ ልክ ይሄዳል ብላ አስባም አታውቅም። እድሜ ልኳን ሰዎችን ስትዘልፍና ስትሰድብ የኖረችው ሄለን እስከ ዛሬ ማንም ደፍሯት ኖርዌይ ድረስ ሄዶ ክስ የመሰረተ ሰው አልነበረም። 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። ዘሀበሻ በመጀመሪያ ጉዳዩን ወደ ሚዲያ ያሰራጨው የመጀመሪያው ሚዲያ እንደሆነ ይታወቃል። ዘሀበሻ ወሬውን በአውሮፓ ካሉ ኢትዮጵያውያን የደረሰው ሲሆን ነገር ግን ትክክለኛውን መረጃውን እንዳላቀረበ እየተነገረ ይገኛል። ከሱም መካከል በዘሀበሻ ዘገባ ላይ ሄለን 22000 የኖርዌይ ገንዘብ ወይም በኢትዮጵያ በብላክ ማርኬት እስከ 500,000 ብር የሚጠጋ ገንዘብ ለወርቁ አይተነው ካሳ እንድትከፍል ተጠየቀች ብሎ ነበር የዘገበው። ነገር ግን ጉዳዩ እንደዛ አይደለም። ሄለን የተጠየቀችው 200,000 የአሜሪካ ዶላር ነው። ይህ ገንዘብ እጅግ በጣም ብዙና በኢትዮጵያ ከ30 ሚሊዮን ብር በላይ እንደሆነ እየተነገረ ይገኛል። ሄለን ይህንን ገንዘብ ልከፍል አልችልም፣ ይህንን ገንዘብ ለአመታት ሰርቼ እንኳን አላጠራቀምኩትም፣ ከሚዲያ የደረሳችሁ መረጃ የተሳሳተ ነው ብላለች። 22,000 የኖርዌይ ገንዘብ ሳይሆን 200,000 የአሜሪካ ዶላር ነው የተጠየቁት ብላለች። ይህንን ገንዘብ መክፈል ስለማልችል ወደ ሀገሬ ልባረር ነው እያለች ትገኛለች። በፍጹም ይህንን ገንዘብ ልከፍል አልችልም፣ ይህንን ገንዘብ ከምከፍል ወደ ሀገሬ ተባረሬ ከወንድሞቼ ጋር ሀገሬ ብኖር እመርጣለሁ ብላለች። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለኝ። ተይ ሄለን አትሉኝም እንዴ እናንተ? በአንጻሩ ለሄለን ያዘኑላት ስደተኞች ጎፈንድሚ ከፍተው ለወርቁ አይተነው ብሩን ክፈይ እና በኖርዌይ ቅሪ ወደ ሀገርሽ አትግቢ ሲሏት ሄለን ነገር ግን ብሩን መክፈል አልችልም፣ ልጄን ጥዬ ወደ ሀገሬ እሄዳለሁ እያለች ትገኛለች። ወርቁ አይተነው ይቅርታ እንዲያደርግላት ብዙዎቹ ቢጠይቁትም ወርቁ አይተነው እጅግ የዋህና አዛኝ በመሆኑ ተከትሎ ይቅርታ ሊያደርግላት ይችል ነበር። ነገር ግን የኖርዌይ መንግስት ጉዳዩን ሊለቀው አልቻለም። ሄለን የፈጸመችው ታላቅ የሕግ ጥሰትና ወንጀል መሆኑን ተከትሎ ወርቁ አይተነውን እንኳን ይቅርታ ቢያደርግላት የኖርዌይ መንግስት ግን ይቅር ሊላት አይችልም እየተባለ ይገኛል። ሄለን በሚዲያ ወጥታ እውነቱን አምና ለወርቁ አይተነው ተንበርክካ ይቅርታ እየጠየቀች ቢሆንም እንዲሁም የሄለን ቤተሰቦቿ ወርቁ አይተነውን በሚዲያ ሆነ በተለያዩ የስልክ አድራሻ በተደጋጋሚ ይቅርታ ጠይቀውታል። እኔ ይገባኛል እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን ሄለን ዛሬ ላይ ዋጋ ልትከፍል ነው እየተባለ ይገኛል። ሄለን በህይወቷ ብዙ መከራና ስቃይ ውጣ ውረዶችን ያሳለፈች ሲሆን በሆቴልነት በሼፍነት በየበረሃው ተቀጥራ ለረጅም ዓመታት ያገለገለችና የሰራች ያጠራቀመችውን ብር ይዛ ወደ አረብ ሀገር ሄዳ ለረጅም ጊዜ በስደት ካሳለፈች በኋላ ነው ወደ ኖርዌይ መግባት የቻለችው። ታዲያ ይሄ ሁሉ መከራ በስደት ያየችው ሄለን ኖርዌይ ለመግባት የከፈለችው መስዋዕትነትን ቀላል አልነበረም። ነገሮች ተስተካክለውላት በኖርዌይ ዜጋ ሆና ስራዋን እየሰራች መኖር ስትጀምር ግን የመጣችበትን በመርሳቷ ሰዎችን እየዘለፈች የሰዎችን ህይወት እየበጠበጠች ማስቀመጫ ስታጣ በመጨረሻ
በወርቁ አይተነው እጅ ላይ ጣላት። ከዚህ ቀደም ብዙዎቹ ክስ እንዳይመሰርቱባት መንገዶችን ሁሉ እያረማመዱ የምታደርገውን አንዳንድ ነገር ሲያሳልፉ ቆይተዋል። ወርቁ አይተነው ብዙ ብር አለበት ነው 3 ቢሊዮን ብር ነው ያለበት እያቸዋለሁ። አብይም አወጡ 3.6 ነው የተባለው 0.6 ነው የጨመራችሁ እንጂ ነው ያልኩት ነው። ያ ደግሞ አንድ ቦሌ ላይ ያለው ህንፃ ቢሸጠው በ24 ሰዓት ውስጥ መክፈል የሚችል ነው። እንደ ወርቁ አይቶ ነው ኢኮቶያ ምንድነው የምትሉት ኢኩዊቲ ያለው። ለመሆኑ ሄለን በወርቁ አይተነው ላይ የተፈጸመባቸውን የስም ማጥፋት ተግባሮችን ለምን መፈጸም ፈለገች የሚለው የብዙዎቹ ጥያቄና ጉዳይ ወደ ፖለቲካ እንዲያቀና የሚያደርገው ነው። ሄለን የአማራውን ባለሀብት ወርቁ አይተነውን ስም ማጥፋት የፈለገችው ባለሀብቱ የአማራ ልጆችን ስለሚረዳና የአማራ መለያ ተደርጎ ስለሚታይ ከአንድን ማህበረሰብ ጀግና ለማንቋሸሽና ክብር ለማሳጣት ነበር ይህን ተግባር የፈጸመችው ተብሏል። ይህም ደግሞ ከጀርባዋ ተልእኮ አላት። ይህንን ስታደርግ የሚያግዛት ሰው መረጃ የሚሰጣት እንዳለ ይገልጻል። የሆነ ሆኖ የሚያደበላልቅላት አንዱን ወሬ ከአንዱ የሚያመጣላት ሰው አለ። ለምን በድፍረት ሚዲያ ላይ እንዲህ አትሆንም? ምክንያቱም በድፍረት ሚዲያ ላይ እንዲህ ልትሆን የቻለችው ከጀርባዋ ሰው አለ ከኢትዮጵያ በተለይም ይባላል። እሷም ባንደበቷ በአንድ ወቅት ወንድሞቼ ሁላ ባለስልጣናት ናቸው ከጀርባያ ብዙ ሰው አለ ብላ የተናገረችበት የሚታወስ ነው። ሄለን በላይቭ ላይ የምትናገራቸው እያንዳንዱ ንግግሮቿ ተቀርተው የማይረሱ ሆነው የሚቀመጡ መሆኑን ተከትሎ እያንዳንዳቸው ጉዳዮች በፋይል ተይዞ ስላለ ያወራቻቸው እያንዳንዳቸው መረጃዎች በፋይል ይገኛሉ። ይህን ተከትሎ ቀጥሎም ሄለን በአንድ ወቅት ከጀርባዬ ሰው አለ ብላ ተናግራለች።